ያዛት እንዳታመልጥ ያዛት። ነይ ቁጭ በይ። ተረጋጋ። ለቀቂው ምንድነው? ይኸውልሽ ምንድነው የሚያስረዳሽ? ተረጋጋ። ቆይ ማን ያወጣኛል ብለህ ነው እንደዚህ ደረትህን ገልብጠህ እንደዚህ አይነት ነገር የምታወራው? ግዳን ወይ እንዴ ምን ልታረጊ ነው? ቆይ ምን ልታረጊ ነው? በጣም ስለሚፈራው ቀድሞ እሱን ማጥቃት ስለሚፈልግ ለዛ ነው እሱ ሞቷል ተብሎ እንዲወራ ያደረግነው። ቀጥይ። ቆይ ለዚህ ነው እንዴ ሁሉ መስዋዕትነት የከፈልነው? በቃ አለቃ አበቃለት እኮ የኔ ህይወት እኮ ለዚህ ነው መስዋዕትነት የከፈልነው። እኛ እኮ ነገር የምናስብ ሰዎች ነን። ቆይ አንተን ማን ያድነኛል ብለህ ነው? ካሜራ ስታይ ሮጥሽ። ማላቀው ሶፈር ነው የገባሁት። ጓደኛዬን ለመጠየቅ ነው ምግብና ይሄ ማለት ነው። በጭራሽ አሳማኝ ምክንያት አይደለም። አንቺ ጋር ያሉትን ማስረጃዎች በአጠቃላይ ፍተሻ ያደረኩባቸው ነው ያለሁት። ግን አሁን የምትቀባጣጠሪልኝ ነገር ከመንገድ ይዛችሁ አመጣችሁ የምን ማስረጃ ነው ስጡኝ የምትሉ ይሆናል። እኔ በጭራሽ እናንተን አይቼም አግኝቼም አላውቅም። አይኔን ልጠራጠር ወይ የት ነው እሺ ያገኘው? አቶ በላይ እስር ቤት ከመግባቱ በፊት ነበረ ይሄን ሐሳቢያ አስበን ፕላን አወጣን ቁጭ ያደረግነው እና አቶ በላይም እኔ እስር ቤት ብገባም ያሰብኩት ሐሳብ መክኖ እንዲቀር አልፈልግም። ዛሬ ብታሰር ነገ ከእስር ቤት ወጥ። ኧረ እባክህን እኔ መንገደኛ ነኝ። እኔ ምንም አውቀው ነገር የለም። ተባጥረንጂ ይኸውልሽ ሜሮ ሁሉም ነገር አብቅቶለታል። ትንሽ ተት ካገኘብኝም ይገልብኛል ብሎ ስለሚፈራ እሱን ከበፊትም ጀምሮ እንዲሞትለት ይፈልጋል፣ እንዲገደልለት ይፈልጋል። ቆይ ምን አርጊ ነው የምትሉኝ? እኔ እኮ ጨነቀኝ። እኔ ምንም አውቀው ነገር የለም። በቃ እኔ ከዚህ ሰፈር በምን ቀን ነው የመጣሁት? እኔ ምን አይነት ሰፈር ነው? ምን አርጊ ነው ወጣሽ ማምለጥ እንደምትችይ ነው የምታስቢው? እንዴት ነው? ከምንድን ነው ማመጣው? እኔ እኮ ምንም አውቀው ነገር የለም። ድንገት ሰፈር ነው ቤት ጠፍቶኝ ስገባ አጋጣሚ ካሜራ በቃ ምንድን ነው የፈለከው? ቆይ ምንድን ነው በማላውቀው ነገር አስገባልኝ። ስለዚህ ግድያውም ሲከናወን በቃ ምክንያቱም በሞተ ሰው የሚከናወን ከሆነ ማስረጃም አይኖርም። የአቶ አክሊሉን ሞት በምንም መንገድ ሊደረስበት አይችልም የሚል እቅድ ነው ያለው ማለት ነው አቶ በላይ። ከዚህ በኋላ በደንብ ቆሞ ይራመዳል። ዝጋ። ምንድነው የምዘላብደው? ዝም በይ። ምን እያወራ ነው? ከራስ ላይ ራስ ችግር እያመጣ እኮ ነው። እያንዳንዷን ነገር ዝርግፍ አድርጌ እያንዳንዷን ሚስጥር ነግሬያቸዋለሁ። አሁንም ቢሆን በከንቱ ባትለፊ ምንም ባትዘባርቂ ነው የሚሻልሽ። ወይ ምን አይነት ካሪ ነው? እንደዚህ አንቺ ቁጭ በይ። ነይ እዚህ ልክ ነው ማውራት የምፈልገው። እንደዚህ ነው ማውራት የምፈልገው። ግልጹ እንድትነግረኝ ይፈልጋል። መላኩ ነኝ። ምን ይፈጠራል? ይኸው መላኩ ነኝ። በጣም ጥሩ። አዎ ለምንድን ነው መዋሸት የተፈለገው? ለምንድን ነው መሞት የተፈለገው? ለምንድን ነው? ናውጣ እና ወደዚህ ቁጭ በል። እሺ ቆይ ለቀቀው። ወሬትም እንዳትሄድ። ቁጭ በል እዚሁ ባለህበት ቁጭ በል። ምንድነው ባለህበት? ያንተ መሞት የፈጠረው የሰዎችን ህይወት ማመሰቃቀል ነው። ይሄንን ነው እየነገርኩ ያለሁት። በዚህ ጉዳይ በአንተ መሞት ምክንያት ብርቱካን የተባለች ግለሰብ በአሁኑ ሰዓት ላይ እስር ቤት ነው ያለችው። እኔ እኮ ታማሚ ነበርኩ ስጠብቅ የነበረው። እንዴት ነው ሞቷል የተባለ ሰው ልጠብቅ የምችለው? ስታስበው ብትወስደኝ እኔ ምንም የምታመጣው ነገር እንደሌለ እነግርሃለሁ። ውድ ቤተሰቦች እንግዲህ ያው ሜሮን እዚህ አካባቢ እንደምትመጣ መረጃዎችን ቅድም ተቀብያቸው ነበረ። ውጭም ደግሞ አባሎቻችንን በሚገባ አሰማርተናል። ሰዓቱም ደግሞ እየደረሰ ስለሆነ እንግዲህ ወደዚህ ቦታ ትመጣለች። መላኩን ለማግኘት አልፎ አልፎም በተለያየ ጊዜም እንደምትመጣ መላኩን በግልጽ አሳውቆናል። እንግዲህ እቺ ግለሰብ ደግሞ ያው ከትልልቆቹ ወንጀለኞች ጋር ጥብቅ ግንኙነት ያላት ግለሰብ ነች። ስለዚህ በቀላል መንገድ እንይዛታለን ብዬ አላስብም። ስለዚህ ምን እንደሚፈጠር አላቅም። ትንሽ ከባድ ይሆናል ብዬ አስባለሁኝ። ግን ያው ሁኔታዎች እንዳይታወቁ ምናልባትም እዚህ ቦታ ላይ በድብቅም ስለያዙት እንግዲህ እንቅስቃሴዋ ቀለል ያለ ሊሆንም ይችላል፣ ከዛም በላይ ከባድ ሊሆን ይችላል፣ አላቅም። ስለዚህ እስቲ ጠብቀን በቁጥጥራችን ስር እናውላታለን ብዬ አስባለሁ። የተወሰኑ ሰዓቶች እንግዲህ ይሄዳሉ። ስለዚህ ከዛ በኋላ የሚፈጠረውን ነገር ወደ እናንተ ይዤላችሁ የምመጣ ይሆናል ውድ ቤተሰቦች። ከዚህ በተጨማሪ እንግዲህ ውድ ቤተሰቦች ያው ቻናላችንን ታውቃላችሁ፣ እንግዲህ ቪዲዮአችንን እያያችሁ ነው። ግን ሰብስክራይብ ቁጥራችን ደግሞ አሁንም እንግዲህ ያን ያህል እየተባለ አይደለምና ስለዚህ ሰብስክራይብ አድርጉልን እባካችሁ። በኮመንትም ላይ ሰብስክራይብ እንዲደረግ እንግዲህ ለጓደኞቻችሁ ሼር በማድረግ ኮመንት በማድረግ እንድትገልጹልኝ እፈልጋለሁ ውድ ቤተሰቦች። ለእናንተ እንግዲህ ይሄንን መረጃ
ከሰማንበት ካወቅንበት ቀን ጀምሮ እየተከታተልን እያንዳንዱ ነገር በግልጽ እያሳየናችሁ እንገኛለን። የህይወት መስዋዕትነት እየከፈልን ያለ ነው። ለእኛ ደግሞ ሰብስክራይብ ማድረግ የእናንተ ትልቁ መስዋዕትነት ይሆናልና እባካችሁ አሁንም ሰብስክራይብ በማድረግ እንግዲህ ለውጡን በቅርብ ቀን እንድታሳዩኝ እፈልጋለሁኝ። አሁን ደግሞ ያው ይህን ማወራበትም ጊዜ አልነበረም። በእርግጥ የተወሰኑ ሰዓታቶች ስላሉኝ ነው። ሰዓቱም እየደረሰ ነው። አባሎቻችንም እንግዲህ ውጪ ተሰማርተው በጥንቃቄ በተጠንቀቅ እየጠበቁ ነው ያሉት። ሲያሳውቁኝ እሷን እንግዲህ የተባለችውን ግለሰብ በቁጥጥር አውዬ ወደ እናንተ የማቀርባት ይሆናል። ውድ ቤተሰቦች እስከ መጨረሻው ድረስ ተከታተሉኝ። እስቲ ምን እንደሚፈጠር እንግዲህ አብረን የምና ይሆናል። እንግዲህ ውድ ቤተሰቦች ያው ከሰዓታት በኋላ እንግዲህ ሜሮን የተባለችው ግለሰብ እንደምትመጣ ነግረውኝ ነበረ። አሁን እሷን እየጠበቅን ያለ ነው። አባሎቻችን ደግሞ እንግዲህ ቦታው ላይ እየታየች እንደሆነም በግልጽ አሳውቀውኛል። ስለዚህ እስቲ በጥንቃቄ እሷን ለመያዝ እንሞክራለን። መታለች። ኦኬ እሺ፣ እንፍጠን። ያዛት፣ እንዳታመልጥ ያዛት። ነይ ልቀቂው። ምንድነው የሚያስረውሽ? ተረጋጊ። ምንድነው ይኸውልሽ፣ ነይ የህግ አካል ትያለሽ እንዴ? አስፈላጊ የሆነ ነገር አለ። ችግር የለም። ምን አድርገሽ እንደሆነ ይኸውልሽ። ቀጥይ። ግቢ። ውድ ቤተሰቦች እንግዲህ ያው አሁን ሜሮን ከተባለችው ግለሰብ ጋር ነው ያለሁት። እንግዲህ ቅድም እንዳያችሁት ከሆነ እንግዲህ እኛን ስታይ ለማምለጥ ሙከራ አድርጋ ነበረ። ያው ይሄ የተለመደ ጉዳይ ነው። ምክንያቱም ወንጀለኛ ሁልጊዜም ለማምለጥ የሚጠቀመውን ሁሉ ይጠቀማል። ግን ደግሞ ከኛ ውጪ ሊያመልጥ አይችልም። ምክንያቱም እያንዳንዱ ነገር ላይ ያው ጥንቃቄ አድርገን በደንብ አባላቶቻችን አሰማርተን ስለሆነ ወደዚህ ቦታው ላይ የተገኘ ነው። ከኛ መቼም ልታመልጥ አትችልም ማለት ነው። አልቻለችም። ስለዚህ አሁን አንዳንድ ጥያቄዎችን ጠይቃታለሁ። ሜሮን ያው ቅድም ስታይን ሮጠሽ ነበር አይደለ? ማለት ሮጠሽ ማምለጥ እንደምትችይ ነው የምታስቢው? እንዴት ነው? ከምንድነው ማመጣው? እኔ እኮ ምንም አውቀው ነገር የለም። ድንገት ሰፈር ነው ቤት ጠፍቶኝ ስገባ አጋጣሚ ካሜራ ስለማልወድ ነው። ይኸውልሽ አሁን አንቺን የፈጠራ ታሪክ መስማት የምችልበት ደቂቃ ላይ አይደለም። ምንድን ነው ያልሽው? ቤት ጠፍቶሽ ነው እዚህ አካባቢ የመጣሽው? እዚህ ጓደኛ ያለችና ነይ ብላኝ አጋጣሚ ለሰፈሩም አዲስ እኔ ምንም አውቀው ነገር የለም። አጋጣሚ ስመጣ ነው ደግሞ ልጠይቅ ሰው እንዲላንኳኳ ስል ከዛ ካሜራ ሳይ ነው። እኔ ካሜራ አልወድም፣ የእውነት ካሜራ ነው አልወድም። በካሜራ ላይ መታየት ምናምን ስለማልወድ ለዛ ማለት ምን ካሜራ የሚቀረጸው ነገር እኮ ምንም ይሁን ምን ህጋዊ ሰው ከሆንሽ ምትሰሪውም እኔ ምንም አውቀው ነገር የለም። በቃ ለድንገት ነው የመጣው። እኔ ካሜራ አልወድም፣ መንገድም ሳይ እንደዚህ ነው አልወድም። ማለት ቤት ልፈልግ ነው ያልሽኝ አይደለ? ቤት የለሽም? መስኖርበት ቤት አለኝ። ጓደኛዬ ጋር መጥቼ ነው ነይ ብላኝ እሷ ሰፈር ቀይራ አዲስ እሷን ቤት ላይ ላት መጥቼ አጋጣሚ ጠፋኝ ያለችኝ ቤትና ሰው እየጠየቁ ነበረ። ለዛ ነው ከዚህም ልጠይቅ ስመጣ አንድ አጋጣሚ ነው ካሜራ አይቼ ነው እንጂ እኔ ምንም አውቀው ነገር የለም። ለሰፈሩም አዲስ ነው መጥቼ ማላውቅም። ታዲያ ምን ብለሽ አሁን የማታውቂው ሰፈር ላይ ታዲያ እንዴት ልትገኝ ይቻልሽ? እኮ ቤቱ ስለጠፋኝ ቤት እየፈለኩ ነው አልኩ እኮ። ሌላ ምንም አውቀው ነገር የለም። አይቼ ስለደነገጥኩ ሌላ ነገር መስላችሁ ከሆነ ምንም አውቀው። አይ ድንጋጤሽ ግን ይኸውልሽ፣ አዳምጪኝ ሜሮን፣ ድንጋጤሽ ካሜራ እንደሚፈራ ሰው አይደለም አይደለ? ለምንድን ነው ማለት ይኸውልሽ፣ ረጅም ርቀት አንሂድ። ያደረግሽውን ነገር ታውቂያለሽ። ስታርጌ የነበረውን ነገር አይቻለሁ። ኧረ እኔ ምንም አላደረኩም። እኔ ያው ምን ማድረግ ሰው መስላለሁ። ድንገት ነው የመጣው። እኔ ሮጥኩም ካሜራ ስለምፈራ ነው፣ ሌላ ነገር አይደለም። ስለሮጥኩ ነው አቤላ ነገር የጠረጠራችሁኝ። ባሮጥ ኖሮ እኮ አትሉኝም። በቃ ስለማልወድ ነው እና ደንግጬ ነው ሰው ምናምን ሳይዝ ጋር። እሺ ማነሽ? ማሁን ሜሮን ካልሆንሽ ማነሽ? ቤዛ ነኝ። ቤዛ ውድ ቤተሰቦች እንግዲህ ያው በጣም ከባድ ነው ማለት እሺ ቤዛ ሁኝና እንግዲህ ቤዛ ነሽ ብዬ ልቀበል። ቤዛ
ምንድነው የምትሰሪው? ምንም ሱቅ አለኝ ሰፈር አካባቢ በቃ እሱ ነው የምሰራ። እኔ የትም አልወጣም። እንደዚህ የምወጣ ሰው ምናምንም አይደለሁም። ሌላ ምንም አውቀው ነገር የለም። ሱቄ ላይ ነው የምውለው። እሺ አሁን ከጨረሳችሁ በቃ እኔ ልሄድ። አንደኛ ጓደኛዬ ትጠብቀኛለች፣ ሁለተኛ ደግሞ እኔ ካሜራ አልወድም። ቆይ እኔ ምን አድርጌ ነው ካሜራ ደቅናችሁ ነው የምታወሩኝ? በቃ ካሜራውን አጥፋልኝ። ስለዚህ አጥፍቼልሽ ትሄጃለሽ? አዎ በቃ ልሄድ። አዎ ነገርኩህ አይደለ? እኔ አላቃትም። እኔ የምትሏትን ሴት ማችን አላቃትም። እኔ አንድ ትንሽ የሱቅ ከፍቼ የምሰራ ሰው ነኝ። አጋጣሚ ነው። እኔ አሁንም ቢሆን እባክህ ካሜራውን አጥፋልኝና ማውራት እንችላለን። ሌላ ጥያቄም ካለ ካሜራውን አጥፋው። እሺ እሺ። ካሜራው አይጠፋም፣ ማስረጃ ስለሆነ ማለት ነው። እየያዝን ያለነው ነገር ማስረጃ ስለሆነ በጭራሽ አይጠፋም እኮ። እያናገራችሁኝ አይደል እንዴ? መጠየቅ ያለባችሁን ጠይቁኝና እነግራችኋለሁ። እኔ ስለራሴ እኔ የምትሏትን ሴት አላቃትም። እኔ ጠይቅሻለሁ። ይኸውልሽ አዳምጪ። በግልጽ ንገሪኝ። ይኸውልሽ አሁን ሌላ ውሸት መደባበቅ ውስጥ አንግባ። አንቺ ጋር ያሉትን ማስረጃዎች በአጠቃላይ ፍተሻ እያደረግኩባቸው ነው ያለሁት። ግን አሁን የምትቀባጣጠሪልኝ ነገር ከመንገድ ይዛችሁ አመጣችሁ የምን ማስረጃ ነው ስጡኝ የምትሉኝ? ይኸውልሽ ስንይዝሽ ያሻቸው ነገሮች ነበሩ አይደለ? ምግብና ውሃ ይዘሻል። ስለዚህ ታዲያ ጓደኛሽ ቤት ምግብና ውሃ ምን ይሰራል? ጓደኛዬ ገና ለቤቱ አዲስ ናት። እቃ ገና አስገብታ ቤቱን አስተካክላ አልጨረሰችም። እቃው ገባ እንጂ ቤቱን አስተካክላ አልጨረሰችም። እና በዛውም ላግዛት ብዬ አትንተባተኝ። በቃ ይኸውልሽ ተረዳኝ እንጂ ልንገርህ። እኔም ላግዛት ብዬ ነው። እኔ እቃ ስታስተካክል ላግዛት እና ደግሞ አዲስ ቤት ከሆነ ደግሞ ምንም ነገር የለም የሚበላና በዛውም እርባት ይሆናል ብዬ ያው ያልተስተካከለ ቤት ስለሆነ ብዬ ነው ምግብ ይዤ የመጣው። እኔም እዚህ ስንሰራው ሲደክመን እንድንበላ ብዬ ነው። ሌላ ነገር አይደለም። ይኸውልሽ ካሜራውን አጥፋልኝና ማውራት ይችላል። ችግር የለውም። መጥፋት ካለበት ይጠፋል ካሜራው። ግን አሁን ይኸውልሽ የምታወሪውን ነገር ማለት ነው በደንብ እያወቅሽና እያሰብሽ ተናገሪ። በመጀመሪያ ደረጃ ካሜራ ስታይ ሮጥሽ ማላቀው ሶፈር ነው የገባሁት ጓደኛዬን ለመጠየቅ ነው ምግብና ይሄ ማለት ነው በጭራሽ አሳማኝ ምክንያት አይደለም። በመጀመሪያ ደረጃ ይኸውልሽ ማንነትን መቀያየር በራሱ ያስቀጣል። እኔ እኮ የምትሏትን ሴት አላቃትም። እኔ አልቀየርኩም። እኔ ራሴ ነኝ በቃ ቤዛ ነኝ። እንዴ እኔ አላቃትም። ያቺ ልጅ ማንናት? ያቺ ልጅ እኔ አላቃትም። ጥሩ አታውቂያትም? አዎ አላቃትም። እሺ አሁን ማመጣልሽ ሰዎች አሉ፣ ማስተዋወቅሽ ሰዎች አሉ። እነሱን ላስተዋወቅሽና ምን እኔ የሚያውቀኝ እኮ እሱንማ እንደ አንቺን እንደሚያውቅሽ እና እንደማያውቅሽ ማወቅ እፈልጋለሁ። እኔ የትም ወጥቼ አላውቅም። ትንሽ የሱቅ ውስጥ ነው የምሰራ። ታዩ ስለምትሰሪው ስራ ታዩ። አሁን ይኸውልሽ ስለ ጓደኛሽም ስለምትሰሪውም ስራ አይደለም እኔ ማወቅ የምፈልገው፣ እውነታውን ነው ማወቅ የምፈልገው። እሺ ችግር ውስጥ አትግቢ። የበለጠ ችግር ውስጥ የምትገቢው ማለት ነው ከሰራሽው ወንጀል ይልቅ አሁን እየፈጠርሽ ያለሽው ወንጀል። ይሄንን አስቢበት። ይሄንን ደግመሽ አስቢበት። እኔ ማንንም ያውቀኝም ሰው የለም በቃ ከጓደኛው ውጭ። ጥሩ አስገባልኝ። እሺ ያይሽው ነው አይደለ? ራሷ ቁጭ በል። ራሷ አንቺ መሰሪ ማነች? ሰው አንቺ ማነች? ማን እንደሆነች ንገረኝ። ወይ ሰፈር ምንድነው ስራችሁ? አሁን ይኸውልሽ ንግግርሽን ማቆም ትችያለሽ። ንግግርሽን ልታቆሚ ትችያለሽ። የሆነ ነገር ያደረጋችሁ እኮ ነው። እኔ ማቀው ምንም ነገር ከዚህ በላይ የምትናገሪ ከሆነ ማለት ነው ሌላ እርምጃ ውስጥ ነው የምገባው። በቃ ጸጥ ብለሽ የሚባለውን ነገር እንድትከታተይ ይፈልጋሉ። አለበለዚያ ግን ማለት ነው አሁኑኑ እርምጃ ወስዳለሁ ባንቺ ላይ። ሌላ ችግር ውስጥ ነው የምትገቢው። በግልጽ ነው ማስረዳሽ። ቆይ ምን አደረኩ? ምን እንዳደረግሽ የምትሰሚ ይሆናል። እሺ ማነች እሷ? ራሷ ሜሮን ነች። አንቺ ያን ሁላ ነገር አምኜሽ ናሰ የሞተ የታመመ ሰው ነው የምትጠብቀው አላልሽኝም ነበረ? ቆይ ለምንድን ነበረ ቅድም ስትነግረኝ ነበር አይደል? ተሳስየብ ይሆናል። እኔ በጭራሽ እናንተን አይቼም አግኝቼም አላውቅም። አይኔን ልጠራጠረው። ቆይ የት ነው እሺ ያገኘው? አንቺ ተይ እንጂ ስንት ቀናት ሙሉ እኮ ማለት እዛ ቦታ ተቀምጬ እኮ ስታልፊ ስታገድሚ እኮ ብር ምሰጭኝ እኮ ለኔ ለአብርሃም ነበር እኮ። እኔ ላንተ ብር እኔ መቻለኝ ለራሴ ራስ ብር የለኝም እኮ ትንሽ እየሰራው ምኖር ሰው ነኝ። እንኳን ለሌላ ሰው ብር ልሰጥ የሌባ ያደረግ መልሶ ልብ ያደርቅ አለች እናቴ። አይ እውነት በደንብ አስተውለህ። እኔ ተመሳሳይብህ ሊሆን ይችላል እንጂ በጭራሽ እኔ ለሰፈሩ ራሱ አዲስ ነኝ። ለምንድን ነው የማይገባችሁ? ለሰፈሩ አዲስ ነኝ በቃ። እኔ ማንንም አላውቅም። ሰሚኛለሽ?
አሁን መቀባጠሩን ትተሽ ማለት ነው ትክክለኛውን ነገር ተናገር። ይሄን ሰው አታውቂው? አላውቀውም በጭራሽ። ከዛሬ ውጪ ይሄማ እኮ የተካነችበት እኮ ነው ማስመሰል የተካነችበት። ቆይ ይኸውልሽ፣ ስለዚህ በዚሁ መልኩ ነው የምትቀጥይው? አላውቀውም እያልሽ ነው የምትቀጥይው? አዎ አላውቀውም። እውነት አንቺ ልጅ እኔን አታውቂኝም እንደ ሜሮን? አብርሃም እኮ ነኝ እንዴ! ስንት ጊዜያት ሙሉ እኮ ስታዥኝ ይሄን ሁላ ነገር ወንጀል እኔ መሆኑን መች አውቄ ይሄን ሁላ ነገር ሲጀመር ምን አድርጋችሁ ነው? ማን ይላካችሁ? እሷን እንደዚህ አድርጋችሁ ያዙልኝ ብሎ ይላካችሁ ሰው አለ እንዴ? ሜሮን እኔ ምንም አውቀው ነገር የለም። እኔ አላውቅህም። በቃ እንዴ ምንድን ነው የምትለኝ? በቃ ምን እያልሽ? አላውቅህም አልኳል። አላውቅህም ተመሳሳይብህ ነው የሚሆነው። ይኸውልሽ አሁን ሁለታችሁንም እስር ቤት ከተቼ ከማበስበሴ በፊት ትክክለኛውን ነገር እንድትነግሩኝ እፈልጋለሁ። በቃ ሁኔታው ግልጽ እንዲሆንልኝ እፈልጋለሁ። አንቺ ለምን ትክክለኛ ነገር አትናገሪም? ቁጭ በይ። ተረጋጋ። አንተ ተረጋጋ። ይኸውልህ ተረጋጋ። ይኸውልሽ ሌላ ችግር ውስጥ አትግቢ። በቃ ሰውን ችግር ውስጥ እየከተትሽ ነው ያለሽው። ቆይ ምን አድርጊ ነው የምትለኝ? ቆይ አንተ ይጋጋ እመኝና ይኸውልሽ ትክክለኛውን ነገር ተናገሪ። ይኸውልሽ ሌላ ሰው አስገባለሁ። አንቃችሁ ልታስገድሉኝ ነው? ይኸውልሽ ሌላ ሰው አስገብቼ አሁንም አገናኝሻለሁ። እባክህን ይኸውልህ አሁንም የምትክጂ ከሆነ ግን ሌላ ችግር ውስጥ ነው የምትገቢ። እሺ አስገባለሁ። እባክህን እኔ አንቃችሁ ልታስገድሉኝ ነው እንዴ? በሚገባ ታውቂያቸዋለሽ። ይኸውልሽ ታውቂያቸዋለሽ። ችግር ውስጥ ከተሽዋል ይሄን ሰው አይደለ? እኔ ልታስገድለኝ ነው የፈለግከው? ቆይ ምንድን ነው በማላውቀው ነገር አስገባልኝ። ጥሩ እሱን ሳታውቂው ቆይ ምን አድርጊ ነው የምትሉኝ? እኔ እኮ ጨነቀኝ። እኔ ምንም አውቀው ነገር የለም። በቃ እኔ ከዚህ ሰፈር በምን ቀን ነው የመጣሁት? እኔ ምን አይነት ሰፈር ነው? ምን አድርጊ ነው እያንዳንዱን ነገር ማለት ነው በግልጽ የማትናገሪ ከሆነ ችግር ውስጥ ነው የምትገቢው። እኔ እኮ ነገርኩ፣ ስለራሴ እኮ የሆነውን ነገር ማውቀውን ምኖረውን ህይወት ነገርኩ። እኔ ማንንም አላውቅም፣ ለሰፈሩ አዲስ ነኝ። እየሰማሽ ነው አይደለ? ከነማን ወንጀለኞች ጋር እንደምትሰሪ በሚገባ አውቃለሁ። በሚገባ ማለት ነው። ኧረ እባክህን እኔ መንገደኛ ነኝ። እኔ ምንም አውቀው ነገር የለም። ይኸውልሽ ሜሮን ሁሉም ነገር አብቅቶለታል። አክሊሉም ይሞታል ብለሽ አስበሽ ነበረ። ይኸው አክሊሉም አልሞተም። ሁሉም ነገር ገደል ገብቷል። ይኸው እህቴም ሆስፒታል ተኝታለች። ከዚህ በላይ ድራማሽን አቁሚ፣ አትዘባርቂ። ሁሉም ነገር አብቅቶለታል፣ ገደል ገብቷል። አክሊሉም ይሞታል ብለሽ ነበር። ይኸው አልሞተም። ገና ከዚህ በኋላ በደንብ ቆሞ ይራመዳል። ጋ ምንድነው የምዘላብደው? ዝም በይ። ምን እያወራ ነው? ዝም በይ። ከራስ ላይ ራስ ችግር እያመጣ እኮ ነው። ስለማታውቀው ነገር ምንም ነገር አታወራ። በቃ እዚህ በላይ ምንም እንድትናገር አልፈቅድልህም። እያስፈራራሽው ነው አሁን? ኧረ እኔ እያስፈራራሁት አይደለም። ዝም ስለማያውቀው ነገር ለምን ያወራል? ማለት ምንድን ነው የምታውቂው? ይኸውልሽ ቆይ ይኸውልሽ አሁን ይኸውልሽ ረጅም ርቀት አንሂድ። እያስፈራራሽው ነው አይደል ያለሽው? ኧረ እኔ እያስፈራራሁት እያየሁ እኮ ነው። በአይኔ የማየውን ነገር ልክጂኝ ነው እንዴ? ስለማያውቀው ነገር እኮ ምንድን ነው የምታውቂው? እኔ ሄጄ እህቴን ማየት እፈልጋለሁ። ደጋግሜ እየነገርኩሽ ነው። አሁን ከነሱ ጋር ሳይሆን ከኔ ጋር ነው ችግርሽ የሚሆነው። ፊት ለፊት የምትናገሪ ከሆነ ተናገሪ። ሲጀመር እዚህ ሁሉ ነገር ውስጥ የገባሁት እህቴን ብዬ እንደነበረ ታውቂያለሽ። ሁሉም ነገር አብቅቶለታል። ከዚህ በላይ ለምንም ነገር የምፈራው ነገር የለኝም። እያንዳንዷን ነገር ዝርግፍ አድርጌ እያንዳንዷን ሚስጥር ነግሬያቸዋለሁ። አሁንም ቢሆን በከንቱ ባትለፊ ምንም ባትዘባርቂ ነው የሚሻልሽ። የምትናገሪ ከሆነ እያንዳንዷን ነገር ተናገሪ። ምንድን ነው የምታወራው? መስመር ያለፍክ አልመሰለህም? ቆይ ማን ያወጣኛል ብለህ ነው እንደዚህ ደረትህን ገልብጠህ እንደዚህ አይነት ነገር የምታወራው? ቆይ ለዚህ ነው እንዴ ሁሉ መስዋዕትነት የከፈል ነው? በቃ አለቃ አበቃለት እኮ የኔ ህይወት እኮ ለዚህ ነው መስዋዕትነት የከፈል ነው። እኛ እኮ ነገር የምናስብ ሰዎች ነን። ቆይ አንተን ማን ያድነኛል ብለህ ነው? የትኛው ነው አንተን የሚያድን? የትኛው የካጋር ነው የሚያድንህ? በሞትስ ከዚህ በኋላ በሞትስ? ቆይ አንተ ግን ምን አይነት ካዲ ነህ? ቆይ ምን አይነት ካዲ ነህ? እንደዚህ አንቺ ቁጭ በይ። እንደዚህ ነው እንዴ ቃላት የምትበላ? አንተ እንደዚህ ነው የምትክደን ወይ? ምን ልታረጊ ነው? ቆይ ምን ልታረጊ ነው? ቁጭ በይ። ምንድን ነው እየፈጠርሽ ያለሽው? ምን እያደረግሽ ነው ያለሽው? አስወጣልኝ። ምንድን ነው ቆይ የምትፈልጊው? አንቀሽው ለመግደል ነው የምታስቢው? ይኸውልሽ
እያንዳንዱ ጉዳይሽ ማለት ነው ታውቋል። ታዲያ ወረደኝ። ወይኔ ሰምኛለሽ? እያንዳንዱ ነገር እውነታው ወጥቷል እያልኩሽ ነው ያለሁት። ካዲ ነው ብለሽ እዚህ ቤት ምን ስታረጉ ነበረ? በግልጽ እንድትነግሪኝ እፈልጋለሁ። ምን ስታረጊ እንደነበረ ይሄን ሰው ለምን ዓላማ እንደያዝሽው እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ሰምኛለሽ? እያንዳንዱ ነገር አብቅቶለታል። እሺ ውድ ቤተሰቦች እንግዲህ ያው ትንሽ መረጋጋት ስላለባት ያው አረጋግቻታለሁ። አንዳንድ ጥያቄዎችን አሁን ጠይቃታለሁ። ሜሮን ከዚህ በላይ ያው ነገሮች መቀጠል የለባቸውም ተደባብቀው ማለት ነው። እዚህ ጋር ያየሽው ግለሰብም እያንዳንዱን ነገር ተናግሯል። ስለሱ ስለ ቤተሰብ ሁኔታ እኛ ጋር በርካታ መረጃዎች አሉ። እህቱ በአሁኑ ሰዓት ላይ አንደኛው ሆስፒታል፣ አንደኛው እስር ቤት ነው ያለችው። ስለዚህ ሊሰራ ያሰበውን እቅድ እያንዳንዱን ነገር ነግሮናል። አንቺ ማንነትሽን እዚህ ጋር አለምንም ብለሽ የምትሄጂው ርቀት የትም አያስኬድሽም፣ የትም ማለት ነው። ስለዚህ በግልጽ እንድትነግሪኝ እፈልጋለሁ። እዚህ ጋር ተበሳጭተሽ እያነቅሽ ወይም በወንጀል ስራ እየቀጠልሽ አይደለም ከዚህ በላይ የምትሄጂው ማለት ነው። ስለዚህ አሁን ተረጋጊና ስለ ማንነትሽ ከአቶ በላይ ጋር ስላለሽ ግንኙነት ስለታቀደው እቅድ በግልጽ እንድታስረጅኝ እፈልጋለሁ። እኔ ከአቶ በላይ ጋር መስራት ከጀመርኩ በጣም ብዙ ጊዜ ነው። ብዙ አመት አብረን ሰርተናል። የምንሰራው ስራም ህጋዊና ከሰብአዊነት አስተሳሰብ የወጣ ነው። ያው የተለያዩ ንጹህ የሆኑ ልጆችን፣ ወጣት ሴቶችን እያታለልን እናመጣና ከተለያዩ ሀገር ለሚመጡ ዲያስፖራዎች ወይም ባለሀብቶች ለሽያጭ ማቅረብ ነበር ስራችን እና በዛም ጥሩ ገንዘብ ነበር የምናገኘው። ጥቂት የማይባሉ በጣም ብዙ የሆኑ ልጆችን ህይወታቸውን አበላሽተናል። እናም ደግሞ ከዛ በተጨማሪ ብቸኛ ለቤተሰባቸው ብቸኛ ሆኖ የሆኑ ሀብት ወራሾችንም እነሱንም የተሻለ ህይወት እንደምናደርግላቸው እያሳመነ አጉል ተስፋ እየሰጠን በምንም እያጠመረ የእነሱን ሀብት ንብረትም እኛ እየወረስን ብዙ ነገራቸውን አሳጥተናቸዋል። እና አቶ በላይ ጋርም በጣም የቅርብ የምንባል የስራ ባልደረባው ነኝ። እኔ የቅርብ አማካሪው እኔ ነኝ ማለት ነው። እና አቶ በላይ ባደረገው ስራ ጥርጣሬ ምክንያት አሁን እስር ቤት ከገባ የተወሰነ ቀን አስቆጥሯል። እና አሁን እያደረግን ያለውን ነገር ስራ ደግሞ እቅድ አቶ በላይ እስር ቤት ከመግባቱ በፊት ነበረ ይህን ሀሳብ አስበን ፕላን አወጣን ቁጭ ያደረግነው። እና አቶ በላይም እኔ እስር ቤት ብገባም ያሰብኩት ሀሳብ መክኖ እንዲቀር አልፈልግም። ዛሬ ብታሰር ነገ ከእስር ቤት እወጣለሁ። እንደወጣው ደግሞ ያ መፈልገውን ትልቅ ስልጣን ማግኘት ስለምፈልግ አከናውነሽ ጠብቂኝ ማለት ትልቅ ስልጣን። ቆይ ይኸውልሽ በግልጽ አሁን የምታያቸው ነገሮች አብዛኛውን ነገር ፕሮጀክታችሁን አውቃለሁ። ብቸኛ ወራሽ የነበሩ ግለሰቦችን ሰው እያሰማራችሁ ሀብት ንብረታቸውን ለመውሰድ በጋብቻ እያስተሳሰራችሁ ሀብት ንብረት እንደምትቀሙ በደንብ አውቃለሁ። ብዙ ንጹሃንንም ደግሞ አትርፈናል። ቆይ ስለዚህ አሁን ለምንድን ነው መላኩ ማለት ሞቷል ተብሎ ማለት ይሄ ነገር ለምንድን ነው የታቀደው? መላኩ እንዲሞት የተደረገው እና አቶ በላይ ደግሞ አቶ አክሊሉን በጣም ነው የሚፈራው። ትንሽ ተት ካገኘብኝም ይገልብኛል ብሎ ስለሚፈራ እሱን ከበፊትም ጀምሮ እንዲሞትለት ይፈልጋል፣ እንዲገደልለት ይፈልጋል። ሁለት ጥቅም ነው ያለው። በዛ ላይ የሚያዘው ሰው አይኖርም። የእሱን ቦታ ተክቶ የመስራት አላማም አለው። በዛ ላይ ደግሞ እሱን አይወደውም በጣም ስለሚፈራው ቀድሞ እሱን ማጥቃት ስለሚፈልግ ለዛ ነው እሱ ሞቷል ተብሎ እንዲወራ ያደረግነው። ምክንያቱም መላኩ ሞተ ብለን ያስወራን ማለት አክሊሉ ሞቷል ብሎ እንዲያምን አክሊሉ መላኩን ሞቷል ብሎ እንዲያምን ያደረግነው። ምንም ጥርጣሬ እንዳይገባው እሱ ሞቷል ካልነው እሱ አሁን በቅርቡ ወደዚህ ይመጣል፣ ወደዚህ ሀገር ቤት ይመጣል እና ሌላም ብዙ መልእክቶችን ልኮልኛል። ቤት አዘጋጅቼ የሚያርፍበትን ቦታ አዘጋጅቼ እንድጠብቀው። አንቺ መልእክት ይላክልሽ
አክሊሉ ጋር እናወራለን። አዎ እኔ ከሁለቶችም ጋር አወራለሁ። የተለየ እቅድ ቢኖረንም አክሊሉም ለእኔ መልእክት ይነግረኛል። ማስተካከል ያለብኝን ነገር ማዘጋጅለትን ነገር ለእኔ ነው የሚነግረኝ። እኔ ያዘጋጅቼ ሁሉን ነገር የምጠብቀው እና ይህንን የሚስጥር ሰው መሆኑን ስለሚያውቅ አቶ በላይ ደግሞ ይሄ የምንሰራው እቅዳችን በእኔ በኩል እንዲያልቅ የፈለገ ለዛ ነው። እሱ አይጠረጥረኝም። እኔን በጣም የቅርብ ሰው ስለሆንኩኝ ስለማይጠረጥረኝ ለዛ ነው እኔ ጉዳዩን እንዳከናውኑ የፈለገ አቶ በላይ ማለት። አሁን አቶ አክሊሉ ለምንድን ነው እንዳያውቅ የተደረገው? ለምንድን ነው ዘሪሁን ሲያስረዳን የነገረን ነገር አለ። ስለዚህ አቶ አክሊሉ እንዳያውቅ የተደረገበት ምክንያት ምንድን ነው? አቶ አክሊሉ ዋናው ጨዋታችን አቶ አክሊሉ ላይ ስለሆነ እሱ ምንም ነገር እንዲያውቅ አንፈልግም። ምክንያቱም መላኩ እንደሞተ ነው እንዲያውቅ የፈለግነው። ምክንያቱም የአቶ አክሊሉ ገዳይ መላኩ ነው በእኛ እቅድ እና ገዳዩ ደግሞ ሙቷል ብሎ እንዲያምን ነው የፈለግነው። ያን ሁሉ ያሰብነው ደግሞ አቶ አክሊሉን ለመግደል ስለሆነ የመላኩን መሞት በጭራሽ እንዳያውቅን ያደረግነው፣ ሙቷል ብሎ እንዲያምን ያደረግነው እና አሁን ምንም በማያውቀው ሰው ነው እሱ እንዲገደል የፈለግነ። የእኛ ትልቁ ዓላማችን ይህ ነው የነበረው። ለዛ ነው አክሊሉ እንዲያውቅ ያላደረግነው። አንቺን የቀጠረሽ አቶ በላይ ነው አይደለ? አቶ በላይ ነው አንቺን መመሪያዎች የሚሰጥሽ? አዎ አብዛኛው መመሪያዎች መቀበል ከአቶ በላይ ነው። አቶ በላይ ያለው አሁን እስር ቤት ነው አይደለ? ስለዚህ በምን መንገድ ነው አንቺ መረጃ የሚደርስሽ? አቶ በላይ እንደሚታወቅ ቅድም እንዳልኩ እስር ቤት ነው። ግን ይህንን ነገር እስር ቤት ከመግባቱ በፊት ነው ቀድመን ነበረ ያቀድነው። አሁን ከገባ በኋላ አይደለም። በአቋራጭ ሳይታሰብ እስር ቤት ገባ። ሁላችንም ጉዳዩን ለሁለት ልናስፈጽም ነበር። እሱም እስር ቤት ገባ። ከዛ በኋላ ከኔ በላይ የሚወጣለት ሰው እንደሌለ ስለሚያውቅ እኔ ይህን ነገር ተወጥቼ እሱ ከእስር ቤት ሲወጣ ሁሉም ነገር ተጠናቆ በአሪፉ መንገድ እንዲጠብቀው ነበር የፈለገና አቶ አክሊሉንም ሲመጣ እሱ እንደሚመጣ እየተነገረኝ ነበር። መልእክት ይላክልኛል። እንደነገርኩ አሁን በቅርቡ ይመጣል። ቤትም ማዘጋጅቼለታለሁ። በቅርቡ ማረፊያውንም እኔ ነኝ ማዘጋጅለት የማሳየው። ለሁሉም ነገር እኔ ቅርብ ነኝ። ችግር የለውም። በምን መንገድ መገደል እንዳለበትም እኔ ቀርቤ የእሱን ደካማ ጎን ስለማቅ አቶ መላኩ ጋራ ተነጋግረን ማንም በማይታወቅበት እሱ ሞቷል ብሎ በሚያምነው ሰው እንዲገደል ማድረግ እኔ ነኝ እና ለዛ ነው እሱም ከእስር ቤት ከመታሰሩ በፊት ስለሆነ እቅድ ያቀድነው። አሁን መጥቶ መልእክት የሚነግረኝ የሚያስረዳኝም ሰው የለም። የታቀደውን እቅድ እኔ ዳር አስፈጽሜ መጠበቅ ነው። አቶ አክሊሉ ሲመጣ በላይ እንደሚያስፈታው ነግሮታል። እኛም እሱን ነው የምንጠብቅ። አቶ አክሊሉ ከውጭ መጥቶ በላይን ካስፈታው በኋላ ከእስር ቤት ካስፈታው በኋላ ያው ሁለት ጥቅም ነው ከሱ ምንፈልግ። ከዛ በኋላ አቶ አክሊሉን ገለን አቶ በላይም የራሱ የሆነ ትልቅ ስልጣን የእሱን ቦታ ተክቶ መስራት ይፈልጋል። እኔም ደግሞ ያው አቶ በላይ ያን ቦታ የያዘ ማለት ለእኔም ትልቅ ቦታ ነው የሚሰጠኝ። የእሱ ቀኝ እጁኜ ከታች ያሉትን እያዘዝኩ መኖር እንደሚችል ነበር ያወራ ነው እና ይህንን ስልጣን በመመኘት ነው እሱ ምንም በማያውቀው ልንገለው ያሰብነው። ለዛ ነው። ስለዚህ ግድያውም ሲከናወን በቃ ምክንያቱም በሞተ ሰው የሚከናወን ከሆነ ማስረጃም አይኖርም። የአቶ አክሊሉን ሞት በምንም መንገድ ሊደረስበት አይችልም የሚል እቅድ ነው ያለው ማለት ነው አቶ በላይ። አዎ ይህንን ነው በቃ በጣም ቀድመን ነው በጥንቃቄ ነው ያሰብነው። ምንም መረጃ የለውም። አሁን መላኩም በቃ እንደሞተ ህዝቡም ቤተሰቡም አውቋል። ምንም ነገር ተፈጠረ ቢባል መላኩን የሚባል አሻራ የሚባል ምንም እሱ የሚጠረጠር ጉዳይ የለም። ማን የገደለው ተብሎ የሚታሰብ ጉዳይ የለም። ያው መላኩም ይህን ጉዳይ ከፈጸመ በኋላ የራሱን ድርሻ ከተወጣ በኋላ ቤተሰቦቹ ጋር አንድ ላይ ሆኖ ይህን ሀገር ወጦ ለቆ እንዲሄድ ይህን ሁሉ ነገር ያዘጋጀን። ምክንያቱም ምንም መረጃ መተው አልፈለግንም። ጉዳዩ ተወጦ እንዲቀር ነው የፈለግነ። ይገርም ነው ማለት እቅዳችሁ በጣም ያው ከአእምሮ በላይ ነው አቅዳችሁ የነበረው። ለማንኛውም አሁን ያለው ነገር ከዚህ በኋላ በዚህ መንገድ የሚቀጥል አይደለም። ምክንያቱም ማስረጃዎችን ይዘናል። ቀጣዩ እርምጃችን የሚሆነው እያንዳንዱን ግለሰብ ወደ እስር ቤት
ማስገባት ነው። እንግዲህ ያው በቅዳችሁ መሰረት ነገሮችን ለመስራት እየሞከራችሁ እንደነበር አውቃለሁ። እዚህ ቤት የማየው ነገር እንግዲህ ያው የተለያዩ ኤሌክትሮኒክስ እቃዎችን እያየሁ ነው ያለሁት። ምንድን ናቸው እነዚህ እቃዎች? ያው እነዚህ እቃዎች እኔ በዛ በምሰራው ስራ በዛ አስጸያፊ በሆነ ስራ የማገኘው ገንዘብ በጣም እንዲህ ነው ማይባል ገለጽ ማይባል አሪፍ ገንዘብ ነው የማገኘው እና ያን ገንዘብ ደግሞ አምጥቼ አኗኗሬን ህይወቴን ስቀይር ሰው ማህበረሰቡ እኔ ጋር ያለው ደግሞ ምን እየሰራች ነው እንደዛ አይነት ኑሮ የምትኖረው ከኛ የተሻለ ኑሮ የምትኖረው ብሎ እኔን ሌላ ነገር እንዳያስቡኝ እንዳይጠረጥሩኝ ሰውን ለማታለል ብዬ ነው ይህንን ሱቅ ኤሌክትሮኒክስ ትንሽዬ ሱቅ ከፈትኩና አቶ በላይም ተነጋግረን ክፈቺ ብሎኝ ከሱ ጋር ተነጋግረን ከፍቼ እየሰራሁ ነበረ እና ግን አሁን አቶ በላይ ከታሰረ በኋላ የእሱን ቦታ ሸፍኜ ነው የምሰራ። በጣም ስራ በዛብኝ፣ ጫና ሲሆንብኝ እቃውን ሰበሰብኩና ሱቄን ዘግቼ አሁን ሁለቱንም ስራ እያስኬድኩ እገኛለሁ። ይህም ቤት እንደ ስቶር ነው ማለት ነው የምትጠቀመው? አዎ፣ ያው ሰው እንዳይጠይቀኝ ማህበረሰቡ፣ ጎረቤቱ ምን እየሰራች ነው። ጥሩሽ፣ ያው እስካሁን የነገርሽኝ ነገሮችን እያንዳንዱ ነገር ለመቀበል ከባድ ነው የሚሆነው። ምክንያቱም በምጠይቅሽ ጥያቄዎች ሁሉ የምትፈጥራቸው ታሪኮች ውስብስብ ናቸው። አሁን የነገርሽኝ ነገር ደግሞ የበለጠ ለማወቅና ለማጣራት ሞክራለሁ። አሁን ለጊዜው ማረፊያ ቤት ነው የምትቆዩ። ነገሮች ተጣርተው አንቺም ላይ ተገቢ የሆነ ቅጣት እስኪደርስ ድረስ የግዴታውን ሁኔታዎች እስኪያልቁ ድረስ ያው ለህግ አካላት አሳልፌ ሰጥቻለሁ። የሚሆነው ይሄ ነው። እሺ፣ አስወጣለሁ። ቤተሰቦች እንግዲህ ያው ጉዳዩን እንደተመለከታችሁት ነው። እየሰሩ ያሉት ስራ በጣም አስከፊ ነው ከእለት ወደ እለት። በተለይ ደግሞ አቶ በላይ እስር ቤትም ሆኖ ነገሮችን ሊያቆም አልቻለም። እንግዲህ የእሱ እቅድ ቀደም ብሎ የነበረ እንደሆነ ነው እንግዲህ እያወቅን ያለ ነው። አስቀድሞ እስር ቤት እንደሚገባ የሚያውቅ ነበረ እና እዛው ሆኖ ደግሞ ነገሮች እንዴት እንደሚከናወኑ ፕላን አድርጎ ነበር። እንግዲህ ያው መላኩንም ሞቷል ብሎ ያዘጋጀበት ምክንያት ወዳጁ የሆነውን አክሊሉን እንግዲህ ለማጥፋት ስላቀደ እንደነበረ ነው የደረሰኝ መረጃ የሚያሳየው። በጣም ነው የሚገርመው። ምክንያቱም በዚህ ልክ እርስ በርስ ለመጠፋፋት ያቅዳሉ ብዬ አላስብም ነበር። አቶ በላይን ያው አቶ አክሊሉ እንደሚያስፈታው ነው እኛም ጥርጣሬ ያለን። የሚደረገውም እንደዛ ነው ብለን ነበር የምናስበው። ግን እሱ ካስፈታው በኋላ መልሶ ግን ራሱን ለማጥፋት ያቀደው ሴራ ነው እንግዲህ የመላኩም መሞት የተዘጋጀበት ምክንያት ማለት ነው። እንግዲህ ውድ ቤተሰቦች ያው የአንዳንዱን ነገር ከዚህ በኋላ ተከታትዬ ወደ እናንተ እንደማመጣ ተስፋ አድርጋለሁ። እንግዲህ ውድ ቤተሰቦች ያው ሌላው የተረጋገጠውና የምንጠብቀው ጉዳይ ምንድን ነው? አቶ አክሊሉ የእሱን ወደ አገር መግባት ነው። ይሄ እንግዲህ የተረጋገጠ ጉዳይ ነው። ምክንያቱም በቅዳቸው መሰረት ያው በላይ ከእስር ቤት እንዲፈታ አቶ አክሊሉ ይፈልጋል። ለዚህም ደግሞ በቀጥታ ይመጣል። እንግዲህ ሜሮን የተባለችውም ግለሰብ የጠቆመችን ቦታ አለ፣ አቶ አክሊሉ ያርፍበታል። ያንንም ደግሞ እኔ እያዘጋጀው ነው ብላኛለች። እንግዲህ እነዛ ያለቻቸው ቦታዎች የት እንደሆኑ እና በምን አይነት ሁኔታ ሊሆን እንደሚችል ይህንን ተከታትዬ እንግዲህ የደረስኩበትን መረጃ ወደ እናንተ ይዤላችሁ የምመጣ ይሆናል። አቶ አክሊሉን ምናልባት በቁጥጥር ስር ለማዋል ይሄ እንግዲህ ጥሩ አማራጭ ይመስለኛል። ከዛ ውጪ ሁሉም ነገሮች ላይ አስፈላጊ ክትትል እናደርጋለን። ያልደረስንባቸው መረጃዎች አሉ። ስለነዛም እንግዲህ አጣርቼ ያለውን ነገር ወደ እናንተ ይዤላችሁ የምመለስ ይሆናል በቀጣይ ቪዲዮ። ውድ ቤተሰቦች አብራችሁኝ ስለነበራችሁ እስካሁን ከልብ አድርጌ አመሰግናለሁ። ይህንን ቪዲዮ እንግዲህ እንደተለመደው ለበርካታ ህብረተሰብ እንዲደርስ ሼር ማድረጋችሁ በጭራሽ እንዳይረሳ። እንግዲህ በኮሜንትም ሀሳብ አስተያየታችሁን እጠብቃለሁኝ። ያው ላይክም ስላደረጋችሁ ከልብ አድርጌ አመሰግናለሁ። በቀጣይ የምደርስበትን መረጃ ይዤላችሁ እንደምመጣ ተስፋ አደርጋለሁ። እስከዛው ድረስ ቸር ቆዩ።